ዝማሬያችንን ይቀበልልን። እናመሰግነው እንድንዘምርለት ጤና እድሜ የሰጠን ጌታ እግዚአብሔር መድኃኔዓለም ስሙ ይመስገን። ይቅር በል እንጂ አትፍረድ የሚለው ዝማሬ ላይ ያልኳችሁን ሀሳቦች ቤት በምታገኙት አጋጣሚ እንድትሰሙትና ያው ከሌሎች መዝሙሮች ጋር እየጨመራችሁ ለእኛ የተደረገልን ነገር እንድታስተውሉበት ጋብዛችኋለሁ። እንኳን በዛሬው ቀን ለምናከብረው በትልቁ ለንጉሳችን በዓል እንኳን በሰላም አደረሰን። ምስጋናውን ይቀበል። ስለ ዝማሬው የዝማሬ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዝማሬውን ላቀረቡልን ዘማሪ ገብረ ዮሐንስ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። ያው እንደሚታወቀው የእሱ ዝማሬዎች በአጠቃላይ መልእክትም ያላቸው ናቸው። ዝማሬው ድምፁ ቃናው እንዳለ ሆኖ ውስጡ መልእክቱ ደግሞ ለንስሐ የሚያበቃ እንድንጸጸት ራሳችን እንድናይ የሚያደርግ ነው እና እንግዲህ እግዚአብሔር ለእያንዳንዱ የተለያየ ጸጋ ስለሚሰጥ ይህ የተለየ ጸጋው ነው እና እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ሰጥቶ ቤተክርስቲያንን በረጅሙ እንዲያገለግል አምላካችን ከክፉ ነገር ሁሉ ይጠብቅልን። እንግዲህ ክፍል 2 ትምህርትም ስላለ ሰዓታችንን ያዝ ለማድረግ በቀጥታ ወደ መጀመሪያው ክፍል 1 ትምህርት ነው የምንሄደው። ትምህርቱን የሚያስተምሩን መምህር ዮሐንስ ናቸው። በመካከላችን ተገኝተዋል። እግዚአብሔር አምላካችን ለመምህራችን ተናጋሪ አንደበት ለእኛም ደግሞ የምንሰማበትን እዝነ ልቦናችን ያድልልን። በቀጥታ ወደ መምህራችን ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ጴጥሮስ፣ ክቡራን አበው መነኮሳት፣ በዚህ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ
ታላቁ የደህንነት ዕለት የሚል ይሆናል። እስኪ ተናገሩት። ታላቁ የደህንነት ዕለት። አይሰማም። ታላቁ የደህንነት ዕለት። ወንዶች እንዳታወሩ ተከልክላችሁ። ታላቁ የደህንነት በደንብ አውሩ። ታላቁ የደህንነት ዕለት በሉ። ታላቁ የደህንነት ዕለት። ይህንን በተመለከተ ይህንን መነሻ አድርገን የተወሰኑ ሀሳቦችን ለማንሳት ነው የምንሞክረው። በብሉይ ኪዳን በተለየ ሁኔታ የተለየ ስራ የሚሰራበት አንድ ዕለት አለ። ብዙ አይነት መስዋዕቶች በብሉይ ኪዳን ይቀርባሉ። የዕለት፣ የሰንበት፣ የበደል፣ የመንጻት፣ የሰርቀ ወር፣ የአበይት በዓላት የሚባሉ የተለያዩ መስዋዕቶች በብሉይ ኪዳን ይቀርባሉ። ከነዚህ መስዋዕቶች መካከል የተለየ ዕለት አለ። የተለየ መስዋዕት የሚቀርብበት በዓመት አንድ ቀን አለ። ዓመቱን በሙሉ የሚቀርቡ መስዋዕቶች የሚያርጉበት፣ የሚሰምሩበት፣ የሚደመደሙበት፣ የሚታተሙበት፣ ሌሎቹን መስዋዕቶች በአጠቃላይ የሚያሳርግ የዚህ ዕለት መስዋዕት ከቀረ ዓመቱን በሙሉ የቀረቡ መስዋዕቶች ከንቱ ይሆናሉ እና ያ በብሉይ ኪዳን ታላቁ የደህንነት ዕለት ተብሎ የሚጠራው ዕለት ላይ የሚቀርበው መስዋዕት ነው። The Great Day of Atonement ይባላል። ታላቁ የማስተሰሪያ የደህንነት ዕለት ይባላል። ዮም ኪፑር እየተባለም ይጠራል። በዚህ ቀን በተለየ ሁኔታ ሊቀ ካህናቱ